ወደቀብኝ። አየህ ምንም ነገር ማድረግ አትችልም። ሰውዬ ምን ሆነ ነው? እየተንቀጠቀጥክ እኮ ነው። አልገባኝም። እኔን ወደኸኝ ነው እንዴ? እንዴት ወደድከኝ ባክህ? ዘግናኝ ነገር ነህ። እፍረተ ቢስ! ዘግናኝ አንቺ ነሽ። በጣም ባለጌ አስጠሊታ ልጅ ነሽ። እሺ እስቲ እዩ አንቺ እፍረተ ቢስ! እስቲ እዩ። አየሽ? አሁን እየሰደብሽው የነበረውን ሰው ፊት እዩ አንቺ ማፈሪያ። እስቲ አቅሙ ካለሽ የሰደብሽውን ሰው ተመልከችው። በሱና ባንቺ መካከል ያለው ልዩነት የደረሰበት አደጋ ነው። አንቺ ላይም ሊደርስ ይችላል፣ እኔም ላይ ሊሆን ይችላል። አይታወቅም። ሁላችንም ላይ ሊፈጠር የሚችል ነገር ነው። አደጋ ሊገጥመን ይችላል። እንደዛ ተወልደን ሊሆን ይችላል። እሺ እህቴ ዞር በይልኝ። አሁን አንቺ ከዚህ ፎቅ ወድቀሽ ሽባ እንደማትሆኝ እንዴት እርግጠኛ ሆንሽ? ሁሌም በእግርሽ እንደምትቆሚ ማን ዋስትና ሰጠሽ? አንቺ የማትረቢ ወራዳ! ማን ነገ ከእንቅልፍሽ ስትነሺ ፀሐይዋን እንደምታያት ማን ዋስትና ሰጠሽ? ማንም አይደል? እዚህ ዓለም ላይ ስንኖር ማንም ሰው ዋስትና የለውም። ግን ምን ሊሆን እንደሚችል በግልጽ ልንገርሽ። አንቺ በዚህ ጨለማ ደነዝ ልብሽ ከዚህ ወንበር በባሰ ነገር ታስረሻል። አንቺ ካለ ፍቅር እንድትኖሪ ተረግመሻል። ብቸኛ ባዶ እንድትሆኚ ሆነሻል። እሺ እህቴ ልቀቂኝ፣ በቃ ይቅርታ ጠይቂው። ይቅርታ በይው። ይቅርታ ይቅርታ። እኔ አስቀያሚ ነኝ አይደለም? በጣም ቆንጆ ነህ ናዲያ። በህይወቴ እንዳንተ አይነት ቆንጆ አይቼ አላውቅም። መግባት እችላለሁ? ነይ ግቢ ነርስ፣ ግቢ። የአቶ ናዲያ መድኃኒቶችን እንዳደስኳቸው ነግሬሃለሁ። ከዚህ በፊትም እንዳልኩ ካሁን በኋላ መድኃኒቱን የምቆጣጠረው እኔ ብቻ እንደሆነ እፈልጋለሁ። ከዛ በተጨማሪ ደግሞ አካላዊ ሕክምናና የንግግር ሕክምና ጀምረናል። ጥሩ አርገሻል። አንቺ የፈለግሽውን ሁሉ አረጋለሁ እንዳልሽ ይሁን። ምን እንዳረግ ትፈልጊያለሽ? አንድ ተጨማሪ ነገር አለ። እንዴት ነው የተፈጠረው? ምኑ? ይሄ ምን ማለት ነው? አደጋው ወድቆ ነው። ልጅ እያለ ድንገት በመስኮት ወደቀ። የደረሰው አደጋ ምን እንደሆነ ታውቂያለሽ? ብቻውን ክፍል ውስጥ እየተጫወተ እያለ በድንገት ወደቀ። ድምጽ ስሰማ እየሮጥኩ ሄድኩኝ። ግርግሩን ሳይደነገጥኩ። ያው በቀላሉ ለመቀበል የሚቻል አይደለም። በዛ ላይ ትንሽዬ ልጅ ነበር። ምን ገጥሞት ይሆን? ምን አይነት ነገር አሳልፎ ሊሆን ይችላል? በጥድፊያ ግርግሩን በትኜ ሳየው የኔን ልጅ መሬት ላይ ወድቆ ተዘርሮ አየሁት። ትንንሽ እጆቹን እጄ ላይ ያደረኩኝ። ዓለም ሁሉ እላይ ላይ የተደፋብኝ መሰለኝ። ስሙን ጠራሁት። የኔ ናዲያ፣ የኔ ልጅ፣
የኔ አንበሳ የተኛም ይመስል ነበር። ከዛ ግን ድንገት ልጅ አይኑን ገለጠ። አይኔን ዝም ብሎ ሲያየኝ እኔ ከመስኮቱ ላይ ተወርውሬ የወደኩ ነው የመሰለኝ። ምን እንደተሰማው መገመት አልቻልኩም። አጎታ አለልህ የኔ አንበሳ፣ በርታ፣ አይዞ አንበሳ ያልኩት። ከዛ ያው የተለመደው አይነት ነገር መጣ። አምቡላንስ፣ ሆስፒታል፣ ዶክተሮቹ። በደንብ አድርጌ እንከባከባለሁ። እሺ አንተ ምንም እንዳታስብ። እሺ አላሰብም ውድ ነርስ። እድሜ ላንቺ። ከዚህ በኋላ ምንም ነገር አልጨነቅም። እየነገርኩሽ ነው። አንዴ ብቻ ደውይለት። ኦ አምላኬ፣ 100,000 ጊዜ ደውዬለታለሁ። ስልኩ ዝግ ነው። ፊትሽ ላይ እንዳደረግሽው ማስዋቢያ እንኳን ቦታ ትሰጪውም። ትንሽ እያጋነንሽው መሰለኝ። ልጁ ባህሪው እብድ ነው። ይሄኔ ከረሳው ቆይቷል። ምንም አያስብም። አባትሽ እስ የኔ ልጅ ንገሪኝ፣ አባትሽ ምን ሊሆን ነው? አጋ ማውራት እንችላለን? ምን መሰለ፣ ስለምን እንደምታስብ አላውቅም፣ ግን ዝም በይኝ። አጋ ማውራት እንችላለን? ምን መሰለ፣ ስለምን እንደምታስብ አላውቅም፣ ግን ዝም በይኝ። እንዴት ሙሉ ሳምንቱን ስናየው ነበር። አሁን ላገኘው አልቻልኩም። አይሆንም። ወዴት ነው የተሰወረው? እንዲሰረዝ አድርጌው ነው። ቆይ ምክንያት ምንድነው አቶ አጋሃ? አዘፋፈንሽን ስላልወደድኩት ነው። ድምፅሽ የተለየ ነበር። ትንሽ ወጣ ያለ ነበር። ከዜማ ወጥተሻል ለማለት እየሞከርክ ነው ያለው? እሱ ሊሆን ይችላል። አልገባኝም። ጤነኛ ነህ አቶ አጋሃ? ቪዲዮ እንዲሰረዝ ለምን አረከው? እንዴት ብትደፍር ነው? እስከማውቀው ድረስ ስለ ቪዲዮ ምንም የምታውቂው ነገር የለም። ደግሞ ያደረኩት አንቺ እንዳትዋረጂ ብዬ አስቤ ነው። አላወኩም።